ቆጥሮ ነው የምታስተዳድሩን ማለት ነው። ሞቷል ቆየ። እሺ አግብቻለሁ ብለኸኝ ነበረ። ባለቤት ሴት አሉ ትጠራልኛለህ? ሞታለች። አትደንቁ። እኔም ተጽናንቻለሁ። ቆየች ትንሽ 5 ዓመት ሆናት። ጠፋዋ። ዛሬም ከገራይ ስወጣ እንደው ዝም ብዬ ልይሽ ብዬ ነው። እየበረታችሁ ነው? ዛሬ በሌሊት ህዝብ ቆጣሪዎች መጥተው ነበር። ሌሊት 3 ቁጥር ስራ ሳትጀምር ነዳጅ ሳትሞላ ለማኝ ሳይጸዳዳ ኮታን ጨርሰሃል ቀብረህ እናንተ የቀበረ የለም ነው የሚሉኝ። አረ እሷ እዛ ልትቆጠር ሄዳለች ብላቸው እንዴ እሷ እዚህ ብትኖር ኖሮ 100 ሚሊዮን ይሆን ነበር የኢትዮጵያ ህዝብ አሉ። እንደሱማ አትሳሳቱ፣ 120 ሚሊዮን ነው። የኔ ባለቤት በህይወት ብትኖር ብዙ ሚሊዮን ሰዎችን ከሞት ታድን ነበር አልኳቸው። ዳግም ሄዶ ምን አየናት? ሄዶ ነው ፍየል ግቢ ውስጥ አየናት። ሄዶ ሚያንተ ሚስት በቃ ይህ ሌባ ሲያረጅ ሙት ያያል ማለት ነው። አይረካማ ባሉት በህይወት ባሉት አይረካም ማለት ነው። የት ነን? ገነት ነን? ኧረ አይደለንም። ከእናንተ ጋማ ሲሆን ነው ሞት። ወይኔ ጎዳው የሆነ ሲኖትራክት ነገር ተከራይተሽ ብትፈልቅኝ አይሻልም እንዴ? ጎዳው ትኛለሽ። የብረት ሳንድች እኮ ነው ያደረግሽኝ አንቺ። ምንድን ነው ደም መፈረጠር አለበት እንደ የግድ እንዴ? ፍርፍር እኮ ነው ያደረግሽኝ እኮ። 20 ዓመት በባዶ እግሬ መሄዴ ነው የጠቀመኝ። ፍሬንድ ለምን አትታጠፍም? እታጠፋለሁ። ጭራሽ እናቴ ላይ ታሟርታለህ እንዴ? ይኸውልህ ሲጀመር እናቴን እኔ የወለደችኝ በርጅቲዋ ሲወሰድ ነው። አሁን እዛ ድረስ ተመልሶ ብራምባ አድርጎ ሰበርሎ ማለት ነው ይጠቅማል። ከኔ እኔ ላልጃለሽ እንዴ? ማነው? ዳግም ነኝ። ባለፈው ባካውቅ ያለው አስካለ። አቤት። ምሳ ምንድን ነው የሰራሽው? ሽክን ያለ ድንችና ሽሮ። ድንችና ሽሮ? ወይኔ አስካለ፣ ቆይ አንቺ ድንች መሀል ነው እንዴት ተወለድሽው? ማነሽ? ኤዶም አነስተኛ ላጥቃቅል ልብሶች ናቸው ያሉት፣ ሙሉ አይደሉም። ለአቅመ ልብስ አልደረሱም። ፕሮፌሽናል ሱሴት በሙያው ፕሮፌሰርነት የለም እንጂ ፕሮፌሰር ሱሴት ነው።